በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም በኪዳነ ምሕረት ኃይል በቅዱስ ገብርኤል ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን ቆያችሁ? መድኃኔዓለም በቸርነቱና በምሕረቱ ለዚህ ሰዓት ስላደረሰን ክብርና ምስጋና ይግባው። አሜን። ዛሬ የምንማማርበት የትምህርታችን ርዕስ ጭንቀት የሚያመጡ የትኞቹ መናፍስቶች ናቸው በሚል ከመጽሐፍ ቅዱስን የጭንቀትን ስሜት፣ የክፉ ኃይልን አሰራር አንድ ላይ አድርገን ሶስቱን እንማማራለን። በብዛት ተምረናል። ጭንቀት ከተለያየ ሰውነት አካላችን በተቀመጡ መናፍስቶች አማካኝነት የሚመጣ ሰውነትንም የነፍስ ጉዟንም የህሊናን ሰላምንም የሚነሳ በብዛት እንዳናስተውል፣ እንዳንመለከት፣ እንዳናጠራ፣ እንዳንጸልይ፣ ወደ እግዚአብሔር እንዳንጮህ የሚያደርግ ከጭንቀት የሚመነጩ ስሜቶች ደግሞ ጊዜያችን፣ ዘመናችንን፣ እድሜያችንን፣ ሁኔታዎችን በአጠቃላይ የሚያበላሹ የውስጥ ሰላማችንን የሚያናጉ የመወሰን አቅማችንና በራሳችን ላይ ያለውን መተማመን የሚያጠፉ አይነት ስሜቶች እንዳሉ ተማምረናል። ዛሬ ደግሞ የትኛው መንፈስ ነው በብዛት ጭንቀትን የሚያዘወትረው የሚለውን ስናይ አንድ ሶስት አራት ነገሮችን ይዘናል። የመጀመሪያው የጭንቀት ትልቁ ውጊያ የሚመነጨው ከዓይነ ጥላ ነው። ዓይነ ጥላ ያው እንደው ስሙ ዓይነ ጥላ ሆኖ ዓይን ላይ እንደሚቀመጥ አድርገን እናምናለን እንጂ መቀመጫቸውና ዋናው የሚቆጣጠሩት ልብ ነው። ዓይነ ጥላ በብዛት እድል ላይ የሚሰራ መንፈስ ነው። የትዳር እድል፣ የትምህርት እድል፣ የእውቀት እድል፣ የመስራት እድል፣ የመንፈሳዊ ሕይወት እድል እነዚህም በሙሉ ይይዝና ባለመሙላት ባለማሳካት እድል በማጥፋት አብዝቶ ተዋግቶ ከጠፋ በኋላ ደግሞ የጠፋውን ነገር እያመላለስን እያወጣን እያወረድን ከቀመር እየሰራን በዛ እየተውጠነጠንን ጊዜያችን ዘመናችንን እያቃጠልን ውስጣዊ ሕይወታችን እንዲረበሽ ሰላማችን እንዲናጋ ያደርጋል ማለት ነው። ዓይነ ጥላ እድል ላይ ስለሚሰራ እድሉን አጥፍቶ የጠፋውን እድል ደግሞ እንደጠፋ እና የመጥፋቱን ኃይልና የማጣታችንን ሁኔታ አስፍቶና አጉልቶ ልባችንና አይምሯችን ላይ እየሳለ እንድንጨነቅ ያደርገናል። ማጥፋቱ አንድ ነገር ነው፣ ማስጨነቁ ደግሞ ሌላው ነገር ነው። ማበላሸቱ አንድ ነገር ነው፣ በጭንቀት ውስጥ እኛን መክተቱ ደግሞ ሌላ ሁለተኛው ፈተና ነው። ስለዚህ እየሰራ ነው፣ 24 ሰዓት ስራ ላይ ነው። ያጠፋል፣ ያስጨንቃል፣ ያጠፋል፣ ሰላምን ይረብሻል፣ ያጠፋል፣ ውስጥን ግራ ያጋባል፣ ያጠፋል፣ ሰውነትህንም ያቀጭጫል፣ ነፍስህንም ያቀጭጫል፣ ሰውነትህንም ይጎዳል፣ ውጭህንም ይጎዳል። ውጊያ ውስጥ ያሉ ሰዎች ምናቸውም በቀላሉ አይሳካም። ትዳር ቢያስቡ በውጊያ፣ ትምህርት ቢያስቡ በውጊያ፣ ኑሮ ቢያስቡ በውጊያ፣ ስራ ቢያስቡ በውጊያ፣ ሁሉም በውጊያ የታጠረ እንዲሆን የሚያደርገው እያንዳንዷን እንቅስቃሴያችን በሙሉ አጥልቶ የሚዋጋን ዓይነ ጥላ ስላለ። ከሌላው ዓለም መንፈሳዊ ሕይወትና በረከት ያላቸው ሰዎች በብዛት በመናፍስት ይፈተናሉ። ሌላው ዓለም በቀላሉ የሚሳካልቸው ነገር እኛ በመንፈሳዊ ሕይወት ጥላ ውስጥ ያሉን ሰዎች በቀላሉ አይሞላም፣ አይሳካም። ይሄ ደግሞ እያንዳንዷን ትኩረት አድርጎ የሚዋጋን ጠላት ወይም ዓይነ ጥላ አለ ማለት ነው። ከሌሎቹ አንጻር ሌሎቹን አንድን ነገር ቢያሳካላቸው እሱን ለፈተና፣ እሱን ለእርኩሰት፣ እሱን ለግፍ ስራ፣ እሱን የበለጠ እነሱን የሚያጠፋበት ስለሆነ ብዙም አይታገላቸውም። እኛ ግን በእግዚአብሔር ጥላ ውስጥ የሚኖሩ ሰዎች ላይ ግን አብዝቶ ይዋጋቸዋል። ይህም አንድ ነገር ሲሳካላቸው በዛ ውስጥ እሱን አብዝቶ ስለሚጎዱት ነው። ስራ ቢያገኙ አስራት እያወጡ ያቃጥሉታል። ትዳር ቢይዙ በትዳሩ እግዚአብሔርን ያመሰግኑበታል። እውቀት ቢኖራቸው በእውቀታቸው ቤተክርስቲያንንም የተቸገሩ ሰዎችንም ይረዱበታል፣ ሌሎችን ያግዙበታል። ይሄ ደግሞ ለሱ ስለማይመቸው እያንዳንዱ የህይወታችን ጉዞ በሙሉ በፈተና የታጠረና በውጊያ የታለፈ እንዲሆን አድርጎ ይፈትነናል ማለት ነው። እና ጭንቀትን የሚያመጡ መናፍስቶች መካከል አንዱ ዓይነ ጥላው ነው። ዓይነ ጥላ እድል ላይ ይስራል፣ እድልን በማጥፋት ያስጨንቀናል ማለት ነው። የማቴዎስ ወንጌል ምዕራፍ 13 ቁጥር 19 ላይ የመንግስት ቃል ሰምቶ በማያስተውል ሁሉ ክፉ ይመጣል ይላል። ክፉ ይመጣበታል። ይሄ ክፉ የሚመጣው የልብህን ሊያጠፋ፣ ሊሰርዝ፣ መክሊትህን፣ እድልህን፣ ስጦታህን፣ የእግዚአብሔርን
ጋር ያለን ህብረት የልብ ሙላትን በሙሉ ሊሸረሽር ነው። ከዛ ምን ይላል? ክፉ ይመጣል በልቡ የተዘራውንም ይነጥቃል ይላል። እንግዲህ በልብ የተዘራውን ሰላምህን፣ በልብ የተዘራውን እርጋታህን፣ በልብ የተዘራውን የመንፈስ ፍሬዎችን በሙሉ ይነጥቃል። ሰላምህን፣ እርጋታህን ከነጠቀ መኖር በራሱ ለአንተ ጥያቄ ነው የሚሆነው። ለምንድን ነው የምኖረው? ለምን ራሴን አላጠፋም? ሞቼ በተገላገልኩ የሚል የሞት ሽታና ድምፆችን ዕለት ዕለት እያስተናገድክ ትኖራለህ። ይሄ ከባድ ነው በጣም። በልቡ የተዘራውን የሚነጥቁ መናፍስቶች ልብ ላይ ተቀምጠው የልብ ውጊያና የልብ ጭንቀትን የሚያመጡ ክፉ ኃይሎች በብዛት ህይወትን ሰላም በማሳጣት እንዲጨነግፍ ያደርጉታል። ስለዚህ በማስተዋል ውስጥ ካልሆንን አንዳንድ ጊዜ የሚመጡ ስሜቶች በሙሉ የኛ ስሜቶች አለመሆናቸውን ካልተረዳን ክፉ መንፈስም ከውስጥ ስሜት ማምጣትና ያን ስሜት እንድንላበስ ማድረግ የሚችል መሆኑን ካልነቃን በብዙ መንገድ ፍላጎታችን የሱ ፍላጎት፣ ወሬያችን የሱ ድምፅ፣ እቅዳችን የሱ ሐሳብ፣ አኗኗራችን ከእግዚአብሔር ፈቃድ ውጭ የሆነ እንደዛ ነው የሚሆነው። ስለዚህ የተረጋጋ ነገር መያዝ ላይ በብዛት እንጎዳለን። ይሄን ማወቅ አለብን። ሌላው ጭንቀት የሚያመጡ መናፍስቶች ልብ፣ አይምሮና ህሊና ላይ የተቀመጡ የትኛው መንፈስ ጭንቀትን ያመጣል? ልብ ላይ ያው መንፈስ ልብ ላይ ይቀመጣል። በነገራችን አይነ ጥላው መቀመጫው ልብ ነው። ዛሩም ልብህን ይይዛል። ምክንያቱም ልብህ ከእግዚአብሔር ጋር የምትገናኝበት መንገድ ነው። ልብህ ኃይል የሚመጣበት፣ ጸጋ የሚመጣበት፣ ስጦታ የምታገኝበት፣ በረከትን የምትላበስበት ያ ነው ትልቁ መንገዱ ልብ ነው። እግዚአብሔርን ጋር ያለ ህብረት በልብህ መከፈት ልክ ነው። ልብህ በደንብ ከተከፈተ እግዚአብሔርን እስከ ማየት ድረስ ልደርስ ይችላል። ግን የልብህን ጉዳይ ላይ ከዘጋው ትልቁ መዘጋት በዛ ነው የሚመጣው። ጸጋም ይዘጋል። ሁሉም ዝም ይላሉ። ሰማይ ዝም ይላል። ምድሪቱም ዝም ትላለች። ስራዎችና በረከቶች፣ የእድል ጉዞዎች በአጠቃላይ ዝም ይላሉ። ይሄ እንግዲህ እጁ እንደተያዘ ሽባ እንደሆነ ሰው አይነት ነው የሚያደርግ እና ከአይምሮ ከህሊና አይምሮ ላይ የአይምሮ መተት፣ ጠቋሩ፣ ዛሩ ይቀመጣል። ልብም ላይ እነዚህ ይይዛሉ። ህሊና ላይ የሚቀመጣሉ እነዚህ መናፍስቶች። ስለዚህ ሶስቱን አካላት ላይ የሚቀመጡ የትኛውም መንፈስ ጭንቀት ላይ ያመጣ ይችላል። የትኛውም ኃይልና መንፈስ የጭንቀት ምንጭ ሊሆን ይችላል። ስለዚህ እነዚህ ማወቅ አለብን። ሌላው ጭንቀትን የሚያመጣው በሚሳቡ ሰራዊት ነው። እርኩሰትና ኃጢአት፣ ግፍና በደል በሰራን ቁጥር ሰራዊት እየተሳበ ወደ ሰውነታችን መናፍስት ያስገቡታል። እሱ ታዲያ የጭንቀትን ምንጭ ወይም የጭንቀትን ውጊያ አብዝቶ እንደ ካታሊስት ሆኖ ያስፋፋዋል። መጽሐፈ ምሳሌ ምዕራፍ 13 ቁጥር 21 ላይ እንዲህ የሚል ቃል እናገኛለን። ክፉ ነገር ኃጢአተኞችን ያሳድዳቸዋል ይላል። ክፉ ነገር ማለት ሰይጣን ነው። ክፉ ነገር ማለት አመን ነው። ክፉ ነገር ማለት ርኩሰት ነው። ክፉ ነገር የልማድ ኃጢአት ነው። የልማድ ኃጢአት ኃጢአተኞችን ያሳድዳል። ክፉ ሐሳብ ኃጢአተኞችን ያሳድዳቸዋል። ክፉ አመል፣ ክፉ ሰይጣን ኃጢአተኞችን ያሳድዳቸዋል። ግን ይሄ ክፉ ነገር እንዲመጣ ያደረገው መጀመሪያ ኃጢአቱ፣ በደሉ፣ ግፉ ነው። መንፈሳዊ ሰው ኃጢአት ካለበት ስኬታማ በመንፈሳዊ ህይወት የሚሆንበት አቅጣጫ በብዙ መንገድ ይጨነግፍበታል። የለውም በረከት፣ የለውም ኃይል፣ የለውም ጸጋ አይደለም። ግን ኃይሉን ሙሉ ለሙሉ እንዳይጠቀም ኃጢአቱ ማነቆ ይሆናል። ኃጢአት እሾህ ነው። ኃጢአት ጨለማ ነው። ኃጢአት የግፍን ስራ የሚያበረታታ ነው። ልባችን ለግፍ፣ ለተንኮል፣ ለበቀል፣ ለየትኛውም ስህተት እንዳይመለስና የሚወቅስህን ነገር የሚያጠፋ ኃይል ነው። ክፉና ደጉን አትለይም። ኃጢአትን ከተለማመድክ ስታወራ አይሰቀጥጥህም። ስታማ አይጨንቅህም። የሌላውን ማጣት ምንም አይመስልም። የሌላው ባዶነት ለአንተ ስሜት አይሰጠውም። የሌላው ጉዳት አይደለም። የሌላው ባዶነት ያንተ ምንም አይደለም። ስለዚህ ይሄ ክፉ ኃጢአት በብዙ መንገድ ልበ ደንዳና እና የሌለንን አመን እንድንላበስ ያደርገናል። ልበ ቢሶች፣ ልበ ተላላዎች እንድንሆን ያደርገናል። መድኃኔዓለም ማስተዋሉን ያድለን።
ሌላው መተት ነው የሚያስጨንቀን። አስጨንቀው ተብሎ የተላከ መተት፣ አስጨንቀው፣ ጭንቀታም አድርገው፣ አስጠብበው፣ ዝም ብሎ ሰዓት እየጠበቀ የሚጨንቀን ሰዎች አሉ። ይሄ ጭንቀት መተት ሲመጣ የገባበትን ሰዓት ተጠቅሞ ያስጨንቀናል። የጭንቀት መተቶች ሰዓታቸውን ይጠብቃሉ። በተለይ ማታ ከገቡ በመሸ ቁጥር ጭንቀት ነው። ጠዋት ከገቡ በነጋ ቁጥር ጭንቀት ነው። ፀሐይ በወጣ ቁጥር በገባበት ሰዓትና መንገድና ሁኔታ የጭንቀቱን ስሜት ያላብሳል። አንዳንዴ መተት ሲገባ ያለውን ስሜት ተከትሎ ነው ሁልጊዜ የሚፈትነው። ይህን መንፈስ ካልተቆጣጠርነው ድረስ፣ በስላሴ ኃይልና ስልጣን እስካላሰርነው ድረስ፣ እግዚአብሔር እስካልረዳንና እስካላገዘን ድረስ በብዙ መንገድ ለብዙ ዓመታት ሊፈትን ይችላል። ዛሬ ጭንቀትን በኪኒን የሚያስታግዙ ሰዎች አሉ። ጭንቀትን አምነው ተቀብለውት የሚኖሩ ሰዎች አሉ። ጭንቀትን የህይወታቸው አንድ ክፍል አድርገውት ህይወትን የሚመሩ ሰዎች አሉ። ይሄ በብዙ መንገድ የውስጥ ህይወትንም ሰብዕናንም ኑሮንም እርጋታህንም ምንህንም የጎዳው ነው። እና የሆነ ነገር በሆነ ቁጥር ይጨንቀናል። የሆነ ነገር ያቺ ነገር ታዲያ መተቱ ሲገባ ያለው ስሜት ነው። አንዳንድ ሰዎች ቤት ብቻቸውን ሲሆኑ ይጨንቃቸዋል። የሆነ ነገር ሲዘጋ በቃ ይጨንቃቸዋል። መንፈሱ በተዘጋ መንገድ ነው የገባው ማለት ነው። አንዳንዶቹ ደግሞ ዘፈን ወይ ሙዚቃ ወይ የሆነ ሌላ ወይ ብቻ የሆነ ነገር ሲገባ ያለው ነገር ላይ ሲሰሙ፣ ሲያዩ፣ ሲያዳምጡ፣ ሲያስቡ፣ ሲያስተውሉ፣ ሲያመላልሱ በልባቸው ይጨንቃቸዋል። እና ይሄ መንፈሱ ወይም መተቱ ሲገባ ወደኛ ሲላበስ እኛን ውስጥ ስራ መስራት ሲጀምር ያለውን ስሜት ይዞ የሚዋጋን አይነት መንገድ ነው። መዝሙረኛው ዳዊት 64:1 ላይ ከጠላትም ፍርሃት ነፍሴን አድን ይላል። ይሄ ትልቅ ጸሎት ነው። ከዲያብሎስ ፍርሃት፣ ከጠላት ውጊያ፣ ከጠላት በሚያመጣብኝ ፍርሃት ነፍሴን አድን። የተጨነቀ ሰው የሚይዘውን የሚጨብጠውን ያጣል። የተጨነቀ ሰው አውርቶ አይወጣለትም፣ ተናግሮ አይወጣለትም፣ አልቅሶ አይለቀውም። የተጨነቀ ሰው የሚይዝና የሚጨብጠው ከማጣቱ በላይ በብዙ መንገድ ላይ የሚያየውና የሚሰማው ነገር የለም። እግዚአብሔርን አያስብም፣ አያስተውልም። እግዚአብሔር አይታየውም፣ ሰማይ አይታየውም። የጨነቀው ሰው በዛ ያለፈ ሰው ነው ስሜቱን የሚያውቀው። እሱ ስሜት እርም ሆኖ ልናስታውሰው የማንፈልገው አይነት ስሜት። እሱ ስሜት ባሰብነው ቁጥር ውስጣችን ስቅጥጥ የሚለን አይነት ስሜት። እሱ ስሜት በብዙ መንገድ ብዙ ነገር አተን የመጣ አይነት ስሜት ስለሆነ እምባምባ የሚለን አይነት ስሜታችንን ውስጣዊ የሆነ አሁንታዊ የሆነ ያለንበትን ስሜት መቀየር የሚችል ኃይል ነው። አሁንታዊ የሆነ ስሜት፣ አሁንታዊ የሆኑ ስሜታችን አሁን ላይ ያለንበት ስሜት በቅጽበት ግልብጥ የሚያደርግ አይነት ስሜት ነው የጭንቀት ስሜት ማለት ነው። እና ጭንቀት በጣም መጥፎ ነው። በጣም ሰዎች ሲጨንቃቸው ዝም ብላችሁ አዳምጧቸው። ሰዎች የጨነቃቸው ሰው ካገኛችሁ ዝም ብላችሁ ተረዷቸው። ሲያለቅሱ እዩዋቸው። ዝም ብላችሁ አዳምጧቸው፣ አረጋጓቸው። እግዚአብሔር አምላክ ይሄን ይወደዋል። እግዚአብሔር አምላክ ይሄን ያከብረዋል። እግዚአብሔር አምላክ እንደዚህ ለሚያደርግ ሰው ስጦታ ይሰጠዋል፣ የእሱ ሰው ያደርገዋል። እና አትግፏቸው። የተጨነቀን ሰው አትግፉ። የተጨነቀን ሰው አታሳዱ። የተጨነቀን ሰው አታስቀይሙ። የተጨነቀን ሰው አትበድሉ። የተጨነቀን ሰው አታስቀይሙ። እሱ የራሱ ቁስል አለበት፣ ሌላ ቁስል መጨመር ነው። የራሱ ጉዳት አለበት፣ ሌላ ሐዘን መጨመር ነው። የራሱ ስቃይ አለበት፣ ሌላ ያልደረቀ ቁስል ላይ ሌላ ቁስል ጥዝጣዜ መጨመር ስለሆነ የተጨነቀን ሰው እንደዛ አድርጉና በአጠቃላይ ጭንቀትን የሚያመጡ መናፍስቶች ከልብ የሚነሱ፣ ከአይምሮ የሚነሱ፣ ከህሊና የሚነሱ እና በስፋት አይነ ጥላና መተቶች ናቸው። መተት የሚላኩ መተት አስጨንቀው ተብለው ርዕስ ተሰጥቷቸው ጭንቀት ላይ ብቻ ተኩረው የሚመጡ መናፍስቶች እነሱ ጭንቀትን ያላብሱናል። መድኃኔዓለምን አምላካችን ይሄን የጭንቀት ኃይል ያስወግድልን። እውነት ነው። በጣም ኑሮው ያስጨንቀናል፣ ሀገሩ ያስጨንቀናል፣ ፖለቲካው ያስጨንቀናል፣ የልጆቹ ጉዳይ፣ ነገን የምናልፍበት መንገድ፣ አሁን ላይ የያዝነው ነገር፣ ተስፋ ያደረግነው ነገር በሙሉ ያስጨንቀናል። እንዴት ነው የምኖረው? እንዴት ነው ጊዜው የሚገፋልኝ? ህይወትን እንዴት ነው የምመራው?
እያልን እንጨነቃለን። በብዙ መንገድ ብዙ ነገሮቻችን በአጠቃላይ ወደ ጭንቀት የሚመሩ ናቸው። ከደስተኛ ከሰላም ከውስጥ ሙሉነት ከሚያመጣው ይልቅ በየቀኑ የሚያጋጥሙ ነገሮች ወደ ጭንቀት የሚመሩ ናቸው። ምክንያቱም ዓለም በራሱ ጭንቀታም እንድትሆን ታደርጋለች። መናፍስቶችም ጭንቀታም እንድትሆን የሚያደርጉት። ስለዚህ ይሄ ነገር ስላለ የክፉ መናፍስት ጭንቀትን በብዛት በደንብ አድርገን መታገል አለብን። በቀጣይ ትምህርት ደግሞ የጭንቀት መፍትሄውን ወደ እናንተ አቀርብላችኋለሁ። እስከዛ ድረስ የአዲስ ዓመት የበረከት ስራ እየሰራን ነው። መሳተፍ የምትፈልጉ ከስር ባለው አካውንት መሳተፍ ትችላላችሁ። መድኃኔዓለም በቸርነቱ የጭንቀትን ኃይልና ውጊያ ያርቅልን። አሜን። ወስብሐት ለእግዚአብሔር። ይቆይ።